የተወደዳችሁ የፕሮግራማችን ተከታታዮች እንኳን በደህና መጣችሁ። ሰላምታችን ለሁላችሁም በያላችሁበት ይድረሳችሁ። የዛሬ ዝግጅታችን የሚያተኩረው በመላው ዓለም እየተበራከተ ስለሚገኘውና ማንኛውንም የማህበረሰብ ክፍል ስለሚያጠቃ ስር እየሰደደ የኩላሊት ህመምን በሚመለከት ይሆናል። ዝግጅታችን ጠቃሚ መረጃን የምታገኙበት እንዲሆንላችሁ ምኞታችን ነው። ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን። እንግዲህ ፕሮግራማችንን ተከታተሉ። ለዛሬው ውይይታችን የመረጥነው ርዕስ የስኳር ህመም በኩላሊት ላይ የሚያደርሰውን ጉዳት ለመከላከል የሚያስችል ጠቃሚ ምክር የሚል ነው። የዛሬውን በጣም አስፈላጊ የሆነ ርዕስ በዝርዝር የምንወያየው የሚከተሉት 6 ቁልፍ ሀሳቦች ላይ ትኩረት በመስጠት ይሆናል። የመጀመሪያው የስኳር ህመም ኩላሊትን ስር ለሰደደ ህመም የሚያጋልጠው በምን ሁኔታ ላይ ነው የሚለው ሲሆን፣ ሁለተኛው አንድ ሰው ለስኳር ህመም የመጋለጥ እድሉ ከፍ ያለ ነው የሚባለው ምን ምልክቶች ሲታዩበት ነው። ሶስተኛው በስኳር ህመም ምክንያት ኩላሊት መጎዳቱን የሚያሳዩ ቅድመ ምልክቶች ምንድን ናቸው? አራተኛ ስር የሰደደ የኩላሊት ህመም የተለያዩ የሂደት ደረጃዎች እነማን ናቸው? አምስተኛ በስኳር ህመም ምክንያት በኩላሊት ላይ የደረሰውን ችግር ማሻሻል የሚቻለው እንዴት ነው የሚለው እናይና በመጨረሻም የስኳር ህመም በኩላሊት ላይ የሚያስከትለውን ጉዳት መከላከል የሚቻለው እንዴት ነው ብለን ጠቅላላ ሀሳቡን እንወያያለን። መጀመሪያ የበሽታው አሳሳቢነት ምን ያህል ነው የሚለውን እንመልከት። እንግዲህ ስር የሰደደ የኩላሊት ህመም በተለያየ ምክንያት ሊከሰት ይችላል። በዛሬው ፕሮግራማችን ግን የምናተኩረው የስኳር ህመም ስለሚያስከትለው ስር የሰደደ የኩላሊት ህመም ይሆናል ማለት ነው። የስኳር ህመም ስለሚያስከትለው ስር የሰደደ የኩላሊት ህመም በትክክል መረዳትና ሳይዘገዩ ተገቢውን እርምጃ መውሰድ በጣም አስፈላጊ ነው። ይህ አስፈላጊ የሆነበት ምክንያት የመጀመሪያው ቀደም ብዬ እንደተናገርኩት በሽታው በመላው ዓለም በመበራከት ላይ ይገኛል በፍጥነት። ማንኛውንም ጾታ ሴትንም ሆነ ወንድን እንዲሁም ደግሞ በተለያየ እድሜ ክልል ውስጥ ያሉ ወጣቶችን እንዲሁም በእድሜ ገፋ ያሉትን እያጠቃ ያለ የጤና ችግር በመሆኑ ነው። ሁለተኛው ደግሞ ኩላሊት መጎዳት ከጀመረ በኋላ የበሽታውን ሂደት ለማስቆምም ሆነ በሽታውን ለማሻሻል ያለው እድል በጣም ውስን መሆኑ ነው። ሌላው ስር የሰደደ የኩላሊት ህመም ኩላሊትን ብቻ ሳይሆን የሚያጠቃው የተለያዩ በሰውነታችን ውስጥ የሚገኙ ታላላቅ ስራን የሚሰሩ የሰውነታችን ክፍሎች ይጎዳሉ። ለምሳሌ ልብ፣ ጉበት እንዲሁም ደግሞ ሳምባ የተለያዩ አካላትን ይጎዳል ማለት ነው። በተጨማሪም እንግዲህ ይህ በጤንነት ላይ ብቻ ሳይሆን በቤተሰብ ላይ ከባድ የኢኮኖሚ ጫናን የሚያስከትል የጤና ችግር ነው ማለት ነው። ጤንነትን ፍለጋ በርካታ ገንዘብ እንኳን አውጥተን ከታከምን በኋላ ስኬታማ የሆነ የኩላሊት ንቅለ ተከላ ካልተደረገ በስተቀር ከሚደረገው ሕክምና አመርቂ ውጤት ማግኘቱ አስቸጋሪ ስለሚሆን ነው። ነገር ግን ኩላሊት ከመጎዳቱ በፊት ይህንን የሚያስከትሉትን የተለያዩ የጤና ችግሮች ለምሳሌ የስኳር በሽታን እንዴት አድርጎ ኩላሊትን እንደሚጎዳ ይህንን እንዴት አድርገን ነው የምንከላከለው? ምን ማድረግ አለብን? ምንድነው ቅድመ ጥንቃቄ የምናደርገው የሚለውን ተረድተን እነዛን ቅድመ ጥንቃቄዎች በሽታው ከመከሰቱ በፊት ኩላሊት ከመጎዳቱ በፊት ቅድመ ጥንቃቄ ብናደርግ በቤተሰብም ላይ በራሳችንም ላይ በኢኮኖሚያችን ላይ የሚደርሰውን ጫናና ስቃይ ለመከላከል ይቻላል። የዛሬው ፕሮግራማችን ዓላማ መረጃ ላይ የተመረኮዘ ሁሉም ሊረዳው በሚችለው መልኩ ስለዚህ የጤና ችግርና ቅድመ ጥንቃቄዎች ውስጥ ደግሞ ምንድናቸው የሚለውን ለመወያየት ነው። ሰው ለስኳር ህመም የመጋለጥ እድሉ ከፍ ያለ ነው የሚባለው ምን ምልክቶች ሲታዩ ነው የሚለውን እንመልከት። የመጀመሪያው
የደም የስኳር መጠን መጠነኛ ከፍታ ሲኖር ነው። ሌላው ሄሞግሎቢን ኤዋንሲ የተባለው ላለፉት 3 ወራት በደም ውስጥ የስኳር መጠን ከፍ ማለቱን የሚያሳይ ምርመራ ከፍ ማለት ነው። ሌላው በቆዳ ጥፋቶች አካባቢ ባልተለመደ ሁኔታ የሚታይ መጥቆር ነው። ለምሳሌ አንገት አካባቢ፣ ብሽት አካባቢ እንዲሁም ቆዳችን የሚተጣጠፍበት አካባቢ ላይ ያልተለመደ የቆዳ ጥቁረት ሲታይ ነው። ሌላው ለቁመት ተመጣጣኝ ያልሆነ ውፍረት ወይም ከመጠን ያለፈ የሰውነት ክብደት ሲኖር ያ አንዱ ምልክት ነው። ሌላው የሰውነት ጤናማ ያልሆነ ኮሌስትሮል በደም ላይ መገኘትም አንዱ ምልክት ሊሆን ይችላል። ሌላው ከፍ ያለ የደም ግፊት መኖር እና እንዲሁም ደግሞ በቤተሰብ ውስጥ የታይፕ 2 ዲያቤትስ ሲኖር ለምሳሌ እናት፣ አባት፣ አያት፣ ቅድመ አያት በደም የምንዛመድ የቤተሰብ አባላት ላይ የስኳር ህመም መኖር አንድን ሰው ለዚህ ህመም ተጋላጭ ሊሆን እንደሚችል የሚያሳይ ምልክት ይሆናል። የስኳር ህመም ኩላሊትን ስር ለሰደደ ህመም የሚያጋልጠው በምን ሁኔታ ነው የሚለው እንመለከታለን። እንግዲህ ባለፈው ፕሮግራም ዝግጅት ስለ ስኳር ህመም አቅርቤላችኋለሁ። የተለያየ አይነት የስኳር ህመም አለ። ታይፕ 1 የሚባል አለ፣ ታይፕ 2 የሚባል አለ። እንዲሁም ደግሞ ከእርግዝና ጋር ተያይዞ የሚመጣ የስኳር ህመም አለ። ዛሬ የምንመለከተው ታይፕ 2 የተባለውን የስኳር ህመም ይሆናል። ታይፕ 2 የተባለው የስኳር ህመም የተለያየ ደረጃ አለው። ይህ የህመም ደረጃ የበሽታው ጥናት ወይም የበሽታው ክብደት ላይ የተመረኮዘ ነው። የመጀመሪያው የህመም ደረጃ ለስኳር ህመም የመጋለጥ ሁኔታ ነው። ይህ ደግሞ በእንግሊዝኛ ፕሪ ዲያቤትስ ይባላል። ሁለተኛው ደረጃ ደግሞ የስኳር ህመምተኛ መሆን ነው። እንግዲህ በእነዚህ በሁለቱ መካከል ያለው ልዩነት ለስኳር ህመም የመጋለጥ ወይም ፕሪ ዲያቤቲክ የመሆን ደረጃ የመጀመሪያው ደረጃ ማለት ነው። ምልክቶቹ አንድ ሰው በዚህ ደረጃ ላይ ያለ ሰው የህመም ስሜት አይኖረውም። ይህ የመጋለጥ ደረጃ የሚታወቀው በላብራቶሪ በሚደረግ ምርመራ ብቻ ነው። በላብራቶሪ የደም ምርመራ ሲደረግ መጠነኛ የሆነ በደም ላይ የሚገኝ ከፍ ያለ የስኳር መጠን ይታያል። ሌላው ላለፉት 3 ወራት በደማችን ላይ ያለው የስኳር መጠን ምን ያህል ከፍ ብሎ እንደነበረ የሚያሳይ ሄሞግሎቢን ኤዋንሲ የሚባለው ምርመራ መጠነኛ ከፍታን ሊያሳይ ይችላል። ይህ የመጀመሪያው ደረጃ ነው። ሁለተኛው ደረጃ የስኳር ታማሚ መሆን ነው። የስኳር ታማሚ ሲኮን የተለያየ አይነት የህመም ስሜት ይኖራል። ይህ የህመም ስሜት ብዙ ውሃ መጠጣት፣ ብዙ መሽናት፣ ጤናማ ያልሆነ የሰውነት ክብደት ማጠራቀም ይሆናል። ያልተለመደ የድካም ስሜት ሊሆን ይችላል። እነዚህ ሁሉ የስኳር ታማሚ የመሆን ምልክቶች ናቸው። በደም ላይ ከሚታይ የስኳር መጠንና ሄሞግሎቢን ኤዋንሲ የሚባለው ከፍ ከማለቱ ባሻገር እንዲሁም ደግሞ በሽንት ላይ ከፍ ያለ የስኳር መጠን ሊታይም ይችላል ማለት ነው። እንግዲህ እነዚህ ሁለቱ ናቸው የታይፕ 2 የስኳር ህመም ደረጃዎች። በስኳር ህመም ምክንያት ኩላሊት መጎዳት የሚጀምረው ግለሰቡ የስኳር ህመሙ የመጀመሪያው ደረጃ ወይም ለስኳር ህመም መጋለጥ ደረጃ ላይ ያለ ነው። ይህ ደግሞ በጣም ትኩረት ልንሰጠው የሚገባ ጉዳይ ነው። ምክንያቱም ቀደም ብዬ እንደነገርኳችሁ ለስኳር ህመም ተጋላጭ የሆነ ሰው የህመም ስሜት ስለማይኖረው የህክምና እርዳታ ፍለጋም አይሄድም። ምክንያቱም ይህ በአብዛኛው የሚገኘው ዓመታዊ ምርመራ ስናደርግ፣ የጤና ምርመራ ሲደረግ፣ የደም ምርመራም ስለሚደረግ በአጋጣሚ በደም ውስጥ ያለው የስኳር መጠን ከፍ ማለትን ሲያሳይ ነው እንጂ ለስኳር ህመም የተጋለጠ ሰው ምንም አይነት የጤና ችግር ወይንም ደግሞ የህመም ስሜት ላይኖረው ይችላል። ነገር ግን ኩላሊት መጎዳት የሚጀምረው
የስኳር ህመሙ በዚህ ደረጃ ላይ በተጋላጭነት ደረጃ ላይ ያለ ነው። ይህንን ለስኳር ህመም መጋለጣችን አውቀን ቅድመ ጥንቃቄ ማድረግ ካልጀመርን በስተቀር የስኳር ህመሙም እየገፋ ይሄዳል፣ የኩላሊት ህመሙም እየገፋ ይሄዳል ማለት ነው። የስኳር ህመም ታማሚ ሆነን የስኳር ህመም ምልክት ማሳየት ስንጀምር የስኳር ህመም ተጋላጭ ሳይሆን የስኳር ህመምተኛ ነው የምንሆነው። የስኳር ህመም ህመምተኛ ስንሆንና ምልክት ማሳየት ስንጀምር ደግሞ ምናልባት ኩላሊት ጉዳቱ እየጨመረ ሄዶ ከፍተኛ ደረጃ ላይ ደርሶ ሊሆን ይችላል ማለት ነው። ስለዚህ ይህንን ግንዛቤ መውሰድ በጣም በጣም አስፈላጊ ይሆናል። በስኳር ህመም ምክንያት ኩላሊት መጎዳቱን የሚያሳዩ ቅድመ ምልክቶች ምንድን ናቸው? ቀደም ብዬ እንደነገርኳችሁ አንድ ለስኳር ህመም ተጋላጭ የሆነ ሰው ለስኳር ህመም የመጋለጥ ደረጃ ላይ ቢኖርም ኩላሊቱ ለጉዳት መጋለጥ የሚጀምረው በዚህ ደረጃ ላይ እያለ ነው ብያቸዋለሁ። ምንም እንኳን ግለሰቡ የህመም ስሜት ባይኖረውም ኩላሊቱ መጎዳት ይጀምራል ማለት ነው። የኩላሊት ዋና ስራ ከሰውነታችን መወገድ ያለባቸውን ውጤቶች እያጣራ ከደም እያጣራ በሽንት መልክ ማስወገድ እና ወደ ሰውነትን መመለስ የሚኖርባቸው በደም ውስጥ ያሉ ጠቃሚ ውጤቶች ወደ ደም መመለስ ነው፣ በሽንት መልክ እንዳይወጡ ማለት ነው። አንድ ጤናማ ኩላሊት ለዚህ ስራ የሚያገለግሉ ወደ 1 ሚሊዮን የሚደርሱ ኔፍሮን የተባሉ በስዕሉ ላይ የምትመለከቷቸው አካላትን በውስጡ ይኖራሉ። እነዚህ የማጣራቱን ስራ ይሰራሉ ማለት ነው። ከፍ ያለ የስኳር መጠን በደም ውስጥ ሲኖር ለምሳሌ ለስኳር ህመም የመጋለጥ ደረጃ ላይ ያለ ሰው ማለት ነው፣ ቀስ በቀስ እነዚህ ኔፍሮን የተባሉትን ደምን በማጣራት የሚያገለግሉ አካላት የማጣራት ችሎታቸው እንዲቀንስ ያደርጋል። ስለዚህ ከሰውነታችን መወገድ ያለበትን ብቻ ሳይሆን ተጣርቶ ወደ ሰውነት መመለስ የሚኖርበትንም ጠቃሚ ውጤት ሳያጣራ ከሰውነታችን ከሽንት ጋር እንዲወገድ ያደርጋል። በጉዳት ደረጃ ላይ ያለ የኩላሊት ጉዳትን የሚያመለክቱ አንዱ ምልክት በሽንት ላይ የሚታይ ምልክት ኩላሊት ሳያጣራ ከሰውነታችን ጠቃሚ ፕሮቲንን ማስወገድ ነው። ይህ ፕሮቲን አልቡሚን የተባለ ፕሮቲን ነው። አልቡሚን የተባለው ፕሮቲን በሽንት ውስጥ መገኘት የለበትም። ይህ በሽንት ላይ ሲገኝ የኩላሊት መጎዳትን ያመለክታል ማለት ነው። እንግዲህ ቀደም ብዬ እንደነገርኳችሁ እነዚህ ኔፍሮን የተባሉ አካላት ከፍተኛ የሆነ የስኳር መጠን ያለውን ደም ሲያስተናግዱና ሲያጣሩ ጫና ስለሚደርስባቸው በሂደት እነዚህ የማጣራት ችሎታቸው እየቀነሰ ስለሚሄድ ከሰውነታችን መወገድ የሌለበትን ፕሮቲንም ያስወግዳሉ ከሽንት ጋር ማለት ነው። ስለዚህ አንዱ የኩላሊት መጎዳትን የሚያመለክተው ምልክት አልቡሚን የተባለው ፕሮቲን በሽንት ላይ መገኘት ነው ማለት ነው። ሌላው ከፍ ያለ የደም ግፊት ሲኖር፣ አረፋማ የሆነ ሽንት፣ ለምክንያት የሚሰማ የድካም ስሜት፣ በቁርጭምጭሚት አካባቢ እብጠት ሲታይ፣ ይህ የቁርጭምጭሚት አካባቢ የሚታይ እብጠት ብዙ ጊዜ ቁጭ ስንል እግር ያብጣል። ምናልባት ቁጭ ስላልኩ ነው የሚለውን ምክንያት እየሰጠን ይህንን ትኩረት ላንሰጠው እንችላለን። እነዚህ ምልክቶች ኩላሊት መጎዳቱን የሚያመለክቱ ምልክቶች ናቸው ማለት ነው። ስር የሰደደ የኩላሊት ህመም የተለያዩ የሂደት ደረጃዎች እነማን ናቸው የሚለውን እንመልከት። የስኳር ህመምን ጨምሮ በተለያየ ምክንያት የሚከሰት ስር የሰደደ የኩላሊት ህመም 5 ደረጃዎች አሉት። እነዚህም 1ኛ ደረጃ፣ 2ኛ ደረጃ፣ 3ኛ ደረጃ፣ 4ኛ ደረጃ እና 5ኛ ደረጃ የደረሰ የኩላሊት ህመም የሚባሉት ናቸው። እነዚህ የተለያዩ የስር የሰደደ የኩላሊት ህመም ደረጃዎች የሚያመለክቱት ደረጃው እየጨመረ በሄደ ቁጥር በኩላሊት ላይ የደረሰውን ጉዳት እየጨመረና የጠና መሆኑን የሚያመላክቱ ናቸው። በተጨማሪም ደግሞ የበሽታው ጥናት ብቻ ሳይሆን ለሕክምና የምናደርገው ልፋት
በጤንነት ላይ የሚያደርሰው ስቃይ ደረጃው በጨመረ ቁጥር ከፍ ያለ መሆኑንም ያመለክታል። በርካታ ገንዘብም ከወጣበት በኋላ ከሕክምና የሚገኘው ውጤት አመርቂ ላይሆን እንደሚችልም የሚያመላክት ነው። እንግዲህ እነዚህ የተለያዩ ስር የሰደደ የኩላሊት ህመም ደረጃዎችን ማወቅ ምንድን ናቸው? በኩላሊት ላይ የሚደርሰውስ ጉዳት ምንድን ነው? ማድረግ መውሰድ ያለብንስ ጥንቃቄ ምንድን ነው የሚለውን ማወቅ በሽታውን ለማሻሻል ከምናደርገው ጥረት ጋር በጣም ጥብቅ ግንኙነት ስላለው እያንዳንዳቸው ማወቅ ተገቢ ይሆናል ማለት ነው። ስለዚህ በአንደኛና በሁለተኛ ደረጃ ላይ የሚገኝ የኩላሊት ህመም እንግዲህ ቀደም ብዬ እንደነገርኳችሁ የኩላሊት ስራ ደምን ማጣራትና ከሰውነታችን አስፈላጊ ያልሆኑትን ነገሮች በሽንት መልክ ማስወጣት እንዲሁም ደግሞ ተፈላጊ የሆኑ ነገሮችን ወደ ደም መልሶ ለሰውነታችን ጠቃሚ ስራ እንዲሰሩ ማድረግ ነው። ስለዚህ በአንደኛና በሁለተኛ ደረጃ ያለ የኩላሊት ህመም የማጣራት ስራው ላይ ብዙ መስተጓጉል ያልደረሰበት ሲሆን አብዛኛውን ጊዜ ኩላሊት መጎዳቱን የማያመለክቱ የህመም ስሜት አይኖርም ማለት ነው። እንዲህ አይነት ችግር ላይ ያለ ሰው አንደኛ እና ሁለተኛ ደረጃ የኩላሊት ህመም ያለው ሰው የህመም ስሜት አይኖረውም። ይህንን ደግሞ ማጤን ይህንን መገንዘብ በጣም ያስፈልጋል ማለት ነው። የህመም ስሜት ባይኖርም ኩላሊት እየተጎዳ ስለሆነ ትክክለኛ እርምጃ ካልወሰድን፣ ቅድመ ጥንቃቄ ካላደረግን፣ ይህንን ለማሻሻል ጥረት ካላደረግን ደረጃው እየጨመረ ስለሚሄድ ይህንን መገንዘብ በጣም አስፈላጊ ነው። ምንድን ነው የሚታየው ምልክት? በመጀመሪያውና በሁለተኛው ደረጃ ላይ ያለ ስር የሰደደ የኩላሊት ህመም ምልክቱ በሽንት ላይ የሚታይ አልቡሚን የተባለ ፕሮቲን መገኘት ነው ማለት ነው። ይህ ምልክት እንግዲህ ኩላሊት እየተዳከመ እንደሄደ የሚያመለክት ነው። ኩላሊት የስራ ጫና ስለደረሰበት ኔፍሮን የተባሉት ሽንትን ለማጣራት የሚረዱ አካላት እየተዳከሙ ስለሄዱ በሽንት ላይ መገኘት የሌለበት ከደም መውጣት የሌለበትን ፕሮቲን አልቡሚን የተባለውን ያስወጣሉ ማለት ነው። የማጣራት ስራቸው ተዳክሟል ማለት ነው። ከ3ኛ እስከ 5ኛ ደረጃ የሚገኝ ስር የሰደደ የኩላሊት ህመም ግን በላቦራቶሪ ከሚታይ ምርመራ በተጨማሪ እንደ በሽታው ክብደት እንደ ደረጃው ክብደት ማለት ነው በሽንት ላይ ከምናየው ፕሮቲን አልቡሚን በተጨማሪ በደም ላይ የሚታዩ የተለያዩ ከፍ ያሉ ውጤቶች ይኖራሉ ማለት ነው። ከፍ ማለት የሌለባቸው በተጨማሪም ደግሞ የተለያየ የጤና ችግር ሊታይ ይችላል። ይህ የጤና ችግር በ3ኛ፣ በ4ኛ፣ በ5ኛ ደረጃ ላይ ያለ የኩላሊት ህመም የተለያየ የጤና ችግር የሚታይበት ምክንያት ምንድን ነው? ቀደም ብዬ እንደነገርኳችሁ ከሰውነታችን መውጣት የሚገባቸው ቢጠራቀሙ የተለያየ የውስጥ አካላትን እንደ ልብ፣ እንደ ሳምባ፣ እንደ ጉበት የመሳሰሉትን ለጉዳት የሚያጋልጡ ውጤቶች በሽንት መልክ ተጣርተው መውጣት ሲገባቸው በሰውነታችን ውስጥ ስለሚጠራቀሙ የተለያዩ የሰውነት አካላትን የተለያዩ የሰውነት አሰራርን ላይ ጉዳት ያስከትላሉ ማለት ነው። ይህንን አይነት ችግር ያለው ሰው የተለያየ የጠና ህመምን ያስተናግዳል ማለት ነው። እንግዲህ ከ3 እስከ 5 ደረጃ ስር የሰደደ የኩላሊት ህመም የማጣራቱ ስራ መዳከም ብቻ ሳይሆን እነዛ ሽንትን በማጣራት የሚያገለግሉት ኔፍሮን የተባሉት አካላት ስለሚዳከሙ በሂደትም ቀስ ቀስ እያሉ ስራቸውን ስለሚያቆሙ 1 ሚሊዮን የሚጠጉ ኔፍሮን የተባሉ ሽንት የሚያጣሩ አካላት አሉ ብያቸዋለሁ። እነዛ ቁጥራቸው እየቀነሰ ተዳክመው ስራ የሚያቆሙት ቁጥር እየጨመረ ይሄዳል። ስለዚህ የኩላሊት ህመሙን ደረጃ ከ3ኛ ወደ 4ኛ፣ ከ4ኛ ወደ 5ኛ ሄደ ማለት እነዛ ሽንትን ለማጣራት የሚያገለግሉ ኔፍሮኖች ስራቸውን በበርካታ እያቆሙ መሄዳቸውን ነው የሚያስረዳው። ስለዚህ በዚህ ደረጃ ላይ ያለ ታማሚ በዲያሊሲስ እነዚህ ለሰውነታችን አስፈላጊ ያልሆኑ ነገሮች ታጥቦ ካልወጡ በስተቀር የተለያየ የጤና ችግር እስከ ሞትም የሚያደርስ የጤና ችግር ይገጥማል ማለት ነው። ከደም እጥበት በተጨማሪ
የተሳካ የኩላሊት ንቅለ ተከላ ካልተደረገ በስተቀር በህይወት ለመኖር አሳሳቢ የሚሆን ደረጃን ይፈጥራል ማለት ነው። ስለዚህ እነዚህ የኩላሊት ጉዳትን የሚገልጹ 5 ደረጃዎች በደረጃቸው መሰረት በጤንነት ላይም የሚያስከትሉት በኩላሊት ላይም የሚከተለው ጉዳት እንዲሁ የተለያየና ጥናቱም የተለያየ ነው። የምንወስደው እርምጃ በዛ መሰረት የተለያየ ነው ማለት ነው። ስር የሰደደ የኩላሊት ህመምን መከላከል በሽታው ከተከሰተ በኋላም ማሻሻልና ኩላሊት የበለጠ ጉዳት እንዳይደርስበት ማድረግ የሚቻለው እንዴት ነው የሚለውን እንመልከት። እንግዲህ ቅድሚያ ልንሰጠው የሚገባ ጉዳይ የህመም ስሜት ሲሰማን ብቻ ሳይሆን የህመም ስሜት ባይኖረንም ማንኛውም ሰው ቢሆን ስለ ጤንነታችን ሁኔታ ለማወቅ ቅድመ ምርመራ ማድረግ ተገቢ ይሆናል ማለት ነው። በተለይም በቤተሰብ ወይም ደግሞ በደም የሚዛመዱ የቤተሰብ አባላት የስኳር፣ የኩላሊት፣ ከፍ ያለ የደም ግፊት፣ የልብና ካንሰርን የመሳሰሉት ስር የሰደዱ ህመሞች ሲኖሩ ቅድመ ምርመራን በማድረግ በሽታው ስር ከመስደዱ በፊት ሊገኝና ተገቢው ጥንቃቄን በማድረግ መከላከል የሚቻልበትን መንገድ መፈለግ፣ በሽታው ከተከሰተ በኋላም ወደ ከፋ ደረጃ እንዳይሸጋገር እንግዲህ ስር የሰደደ ኩላሊት ህመም በተመለከተ ከአንደኛ ደረጃ ወደ 2ኛ፣ 3ኛ፣ 4ኛ እና 5ኛ ደረጃ እንዳይደርስ ለማድረግ ተገቢውን ጥንቃቄ ማድረግ። ለምሳሌ የኩላሊት ህመም ምልክቶች ሲታዩ ኩላሊትን የበለጠ ለጉዳት የሚያጋልጡ ምግቦችን ማወቅና አመጋገባችንን ማስተካከል ተገቢ ይሆናል ማለት ነው። የኩላሊት ህመም ከተከሰተ በኋላ መመገብ የሌለብን በርካታ ምግቦች ስለሚኖሩ ለኩላሊት የሚሆን ጤናማ አመጋገብን በሚመለከት ከሐኪም ጋር መመካከር በጣም ጠቃሚ ይሆናል ማለት ነው። በተጨማሪም ያለ ሐኪም ትዕዛዝ የምንወስዳቸው ቫይታሚኖችም ሆኑ ባህላዊ መድኃኒቶች ከመጠቀማችን በፊት የህክምና ባለሙያን ማማከር አስፈላጊ ነው። እንግዲህ ከላይ ከተዘረዘሩት በተጨማሪ ጤናማ ቢሆኑም በኩላሊት ላይ ጫና የሚያሳድሩ የተለያዩ ምግቦች ስላሉ እነዚህን ማወቅና ተገቢውን ጥንቃቄ መውሰድ ተገቢ ይሆናል ማለት ነው። የተወደዳችሁ የፕሮግራማችን ተከታታዮች ዝግጅታችን ወደ ማጠቃለሉ ተቃርበናል። ለዛሬ ያዘጋጀሁላችሁ ፕሮግራም በዚህ ይጠናቀቃል። ፕሮግራማችን ጠቃሚ መረጃን እንዳገኛችሁ ተስፋለን። ስለምትከታተሉም ከልብ እናመሰግናለን። ይህንን የመሰለ ጠቃሚ መረጃ እንድታገኙ ፕሮግራማችንን ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ሼር ማድረግን አትዘንጉ። ፕሮግራማችን ስለተከታተላችሁን በድጋሚ እናመሰግናለን። ደህና ሁኑ።